ይቅርታ ረበሽናችሁ መሰለኝ። በጣም ይቅርታ። በርኳልኝ ኮኮልሽ ማንኳኳትን ግብረ ገብነት አተማራችሁ? አልተማርኩም። ምን ስራ አለ? ምንም ስራ የለም። ግባ አንተ ንቀት ነው ለዚህ ያበቃ። ሰምተኛ ሩሜን ማን እንዳፋያችሁ ትላላችሁ? ሰው ይመለከት። አይዞህ ብዙም ያስደነግጥ ነገር አይደለም እኮ ምን ኖርማል ነው። ምንም አልደነገጥኩኝም እኮ። ታዲያ ያርበተብታል። ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? ኖ በሩ ክፍት እኮ ነው። ምንም እንትን ያልሽው ነገር የለም። መርበዝበዝ የለውም እኮ እየተዳራ ነው። ምንም ሌላ ነገር የለም። ከማንም ጋር እየተከሰከስክ ነው። እሺ ወሬ ነው የምትሄዱ እያዋራን እሺ ሰሞኑን ምን ንቀት ነው? እዚህ ንቀት ነው ወይ? ሆቴል ነው ንቀት አልኩ። ታዲያ እያዋራሁ በስተክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ። እሱ አይመለከትም። ምን ማለት ነው? ይሄ ሆቴል እኔ አቀጥል ደግሞ ይሄንን ሩም ማን አሳያችሁ? ያለ ፍቃድ ነው የገባችው። ማታ አንድ ያስከሆነ ሩምና የት ገብተህ የወጣበትን ቦታ ማረጋገጥ አለ። ስትወሰድ ስላገኘህ ነው። ምን አይነት ነው? ምንድን ነው? የት የሚደውልና ና ኖባ ኖባ አንዴ አዳምጠኝ። አይደለም አንድ ነገር ልንገርህ። በማን ነው የሚበሳው? ኖባ ደውዬ ማን ነው የሚያስወጣኝ? አንድ ፐርፐዝ ነው የመጣሁት። ይደውል ይምጣ። በማን ይበሳል? ከዚህ በኋላ ለአንድ ፐርፐዝ ነው የመጣሁት። ቆመ በስተቀር ታዋራኛለህ። ከማንም ጋር ለመልከስከስ ከሆነ ይሄ ልጅ አንተ ሌላ ነገር ነው የፈለከው? ምር የፈለከው ከኔ አንድ ነገር ነው እያዋራህ ከማደርግ ውጣልኝ እያልኩ ነው። ያድርገው። በማን ይበሳል? አቡሽ ያድርገው። በማን ይበሳል እኮ ያድርገው እኮ አንተ ልብ አለ አይደለ? ለምን አሁን ልትደውል ነበር? ደውል። ከዛ በማን እንደሚበስ እናያለን። ነው ባለም ደም ተከራከረው። ይደውል። አሁን ይኸውልህ መደወል በጣም ለኛም ቆንጆ ነገር ነው። አንድ ነገር ነው ያስ ይኸውልህ ይሄን ወረቀት ትፈርማለህ አትፈርም? አልፈርም። ለምን ማፈርመው? ማን ስለሆንክ ነው ማፈርመው? ስለማልፈልግ። ይሄ ልጅ አንተ ችግር ምንድን ነው ችግር አለ? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ይኸውልህ በስተቀር እያወራሁ ነው አይደለ? በስተቀር ዳንኩ የኔን አቡሽ እንዴ ነገር ካበራሽተህ ማለት ነው የኔን ካበራሽተህ እንዴ ኖባ ተረጋጋ።